በረከቴ ይቅርታ ልጄ በረከቴ አንቺ ምን ልትሰራ መጣ? ምን መጣ? በይ እንደ ብዳ ያርግሽ። ተነቃቅተናል። ደግሞ ብለሽ መንደሩን እየዞርሽ ባሌ ነው ያልሽ ማውራት ጀምረሻል አሉ። ጥፋ ከፊቴ። ህይወቴ ሁሉ ምስቅልቅል ያለው ባንተ ምክንያት ነው። ሂድ ጥፋ ከፊቴ። አታስመስይ። አውቃ አበዳቱኝ። እኔ እንደሆነ በደንብ ነው ማቅሽ። ቆይ ምን አባክ ልትሰራ ነው የመጣው? ልቀቅ። አይደውልና ንገራት ባቡሬ። ቤቷ ነው የእሷ ደስታ፣ የኔ ደስታ ነው። ተደውልና ደግሞ ታውረኝ። ምንም ችግር የለም። አንደኛውን ስትመለስ ካልሆነ የምታወራ አይመስለኝም አባባ። አንተ አትጨነቅ። ይሁን መቼስ ባለችበት እሱ ይጠብቅልን። ሌላ ምን እላለሁ ባቡሬ በቃኛ ሆነ እንሂድ። ትንሽ አትጫወቱም? አይ እንሂድ አባባ። አደይን ደግሞ እንልካታለን። አይዞ ብቻ ናት ነው። እሺ እንደው ምን አለ ቅምጥሌ ስትኖር እንደዚህ መጣችሁ ብትጫወቱ። አንተ እንደስ ይበል እንጂ እንመጣለን። አታስብ። ልታታይኝ እንዳሞክር እሺ። ስለ ቤተሰቦቼ ባህሪ ለአደይ ነገርሻት አንቺ ነሽ አይደል እንዴ? ቆይ እሷን ለምን ተናገርሻት ብለን እንደዚህ የምትጮህ? አዎ አንቺ ምን አገባሽ? ለምንድን ነው በመሀላችን የምትገቢው? እንደዛ እየተጨነክ እያየሁ ዝም ማለት ነበረብኝ ዴቭ? ይኸውልሽ አንቺን ምንም አይመለከትሽም። ሁለተኛ በመሀላችን እንዳትገቢ እሺ? ዴቭዬ ዴቭ ምን ሆነ ነው የጠፋው? በሰላም ነው? ቲና አትከታተይኝ። ሰሙኛላችሁ? አንቺም እንደ እህትነት ተከብራችሁ የምትኖሩ ከሆነ ኑሩ፣ አለበለዚያ ግን ዋላችሁ። እሺ እኔን ከሷ እኩል ነው የምታየኝ? አዎ ሩታ፣ ይኸውልሽ ቦታሽን ካላወቅሽ ከዚህም በላይ ላይሽ ይችላል። ዞር በይ። እንኳን ደህና መጣሽ ልጄ። እንኳን ደህና ቆያችሁኝ። እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። ምን ነው ዛሬ ምን እግር ጣልሽ? ራሚን እኮ ለያት ብዬ ነው። እንዴት ነው ስራ ለመደች? አዎ እየለመደች ነው። አይደል? ይሄ ፍቅር እንዴት ነሽ? እዚህ ምን ልትሰሪ መጣሽ? ራማንን ለያት ብዬ እኮ ነው። ለማለ አይደል? እንዴት ነሽ? ደህና ነኝ እህቴ። ጠፋሽ እኮ። ይቅርታ ጠይሽ አይደል? አንዳንድ ስራዎችን ማሳየት ነበረብኝ እኮ። ለነገሩ ይገባኛል። ቅምጥል ኃላፊነት ጥላብሽ ነው የሄደችው። እሰይ ልጄ እንኳን መጣሽ። በሉ ምግቡን ጠንቀቅ እያላችሁ ስሩት እሺ። ደግሞ አንቺም ካደይ ተምረሽ መርጅብን። ፍቅር ለሊ ምንም በማስመልከት ነው ደግሞ የታቀፉት? ስለ ሁሉም ስራሽ ታውቂያለሽ። እስከ ዛሬ ከማውቃቸው ሴቶች ሁሉ አንቺ ትለያለሽ። እስከ ዛሬ ነግሬሽ አላውቅማ። ያው ዛሬ ነገርኩሽ። ቆይ እኔ ምን አደረኩልህ? ቆይ ደግሞ እናቴ ምን ብለሻት ነው? ምን አለች? በፊቱ ብዙ ለውጥ አላት፣ ተረጋግታለች። ዛሬ ደግሞ አውቃኛለች፣ ግን ልታምኝ አልፈለገችም። ቤኪ ተረጋጋ። ሁሉም ነገር ቀስ በቀስ ይቀየራል። እሺ አንተ አታስብ። እንዴት ነው የሚቀየረው ለሊ? እኔም አንተም ቅምጥልም የማናውቃቸው በጣም ብዙ ነገሮች አሉ። እንዴት? አባባና ማዞር የሚያውቁት እውነት አለ። ቆይ ምን ሊኖር ይችላል? እሱን እኔም እርግጠኛ ሰሎን ምንም ማለት አልችልም። እሺ በቃ ቆንጅት፣ አሁን ቤት ጠብቂ። እንዴ ወዴት ልትሄጂ ነው? መጣሁ። ማዞሯን አይቻልም። ጣ እሺ በቃ ብርሃን አንተ ሰውዬ ቆይ ለምንድን ነው የምትከታተለኝ? አንቺ ሁሉ ጊዜ ጸብ ብቻ ነው እንደምታይሽ። ይልቅ ነው ወደዚህ ልቀቀኝ። ትሰሚያለሽ? እቤታችሁ የመጡት እንግዶች እነማን ናቸው? ምን ፈልገው ነው የመጡት? ሰማኛለህ አለኝ። አይመለከትም። አሁን ልቀቀኝ ልሂድበት። ይሄን ሳትናገሪ አለቅሽም። ተናገሪ። አታብረም ጎትታት። ምን አርጊ ነው የምትላት? ምን ትሆኝ ነው ደግሞ እዚህ ድረስ መጣ? አንተ የተረገምክ አንቺው በመንደሬ በቀዬ መተሽ ልትዘልፊኝ አምርሻል። ይኸው በዚህ በዱላ ሰብሬ አገርሽ መግቢያ እግር እንዳላሳጣሽ ዶሮ ጠባቂ ነው የማደርግሽ። አዎ ቆይ አንተ ራስህ እንዴት ነው የምታየው? እንዴት ነው ራስህ የምታየው? ቅምጥል ግልገል ይደራርባሉ።
አንዳንዶቹም በየተሳፋሪው እግር ስር ሸቀጥ ይወጥፋሉ። በሶማሌ በር የሚገባው ዕቃ አይነቱና ብዛቱ ያስገርማል። ይህ ቀረ አያሰኝም። ወደፊት የቻይና ሕፃናት በዚሁ በር ሳይገቡ አይቀርም። ረዳቱም ቢሆን የራሱ መደበቂያ ቦታ ስላለው ኮሚሽን እየተቀበለ ዕቃ በመደበቅ ሕገወጥ ሥራ ተጠምዷል። አንድ የኮንትሮባንድ ነጋዴ አስተባባሪ ደግሞ ዕቃ ያስገቡትን ኮንትሮባንዲስቶች 50 ብር መዋጮ ትሰበስባለች ለኬላ ፖሊሶች ለመስጠትና አውቶቡሱ ሳይፈተሽ እንዲያልፍ ጉርሻ ለማበርከት። ወከባው ኬላውን እስኪሻገሩ ቀጥሏል። ከነዚህ ሁሉ ድብልቅልቅ ትዕይንታዊ ስሜቶች መሃል ጠበል የተጠራው ቤተሰብም በራሱ ቅድመ ዝግጅት ተጠምዷል። ሌሊቱን በሙሉ እህታቸውን በስልክ ባለማግኘታቸው ጥሪውን ለመታደም በባዶ እጃቸው ዘው ላለማለት ምክክር ጀመሩ። 4 ሰዓት ሆነ። ሂርና ከተማ ወጣ ብሎ ከሚገኘው ኬላ አውቶቡሱ ለመድረስ የቀረው ጥቂት ደቂቃዎች ናቸው። በማዳበሪያ ጥፍንግ ተደርገው የታሰሩ ቋጠሮች ከአውቶቡሱ መንጠባጠብ ጀመሩ። ያን ያየ ተሳፋሪ አረ ሹፌር ዕቃ እየወደቀ ነው ጮክ ብሎ ደጋግሞ ይጣራል። ሹፌሩ አልሰማም። ተደጋገመ ጩኸቱ። በርካታ ተሳፋሪዎች እየተቀባበሉ አስተጋቡ። ክሪሽ ቦዩና ሚስጥሩን የሚያውቁት ግን ተቃወሙና ጸጥ። ይባሱኑ ሹፌሩንም ዝም ብሎ እንዲነዳ መከሩት። ሲንጫጩ የነበሩትንም አፋቸውን አስያዟቸው። የሚወረወሩት ቋጠሮችን ተቀባይ ገበሬዎች ብቅ ብቅ እያሉ ለቃቀሟቸው። ኬላውን የሚያሳልፉ በከተማው የሚያስገቡና የሚያስረክቡ የሕገወጥ ንግድ ተባባሪ ተካፋይ ወንበዴዎች ናቸው። ቀጠለ መዋጮ። ኬላውን ለማለፍ ኮንትሮባንዲስቶቹ እጃቸውን ዘረጉ። በዚህኛው ኬላ ጠርቀም ያለ መዋጮ ተሰበሰበና ተጓዦችም በፍተሻ ላይ ሳይሰለቹ ቶሎ ታለፈ። አብዛኛው ተሳፋሪ ቁርስ ለመቅመስ ሂርና ላይ ሲበታተን ከቁርስ ይልቅ ሲፈተፍተው የነበረው የወንብድና ስራውን ነበር። በተለይ ለኬላ ፈታሾች የሚሰበሰብላቸው መጠንና አገር የሚጋረጥባት የኢኮኖሚ ቀውስ፣ የአምራቾችና የሕጋዊ ነጋዴዎች መፍጨርጨር ከንቱ ልፋት መሆኑን በእጅጉ ታዘቡ። ግን ከትዝብት ባለፈ በተቆርቋሪነት የዜግነታቸውን ሊወጡ አልደፈሩም። ቢናገሩ ጠብ ያለሽ በዳቦ ሆነባቸው። ተሳፋሪውን ወደ አንድ ሆቴል ይዞ የገባው ሾፌርና ክሪሽ ቦዩ የቀረበላቸውን ምግብ በልተውም ሆነ ለሌላ ሰው አጉርሶ የሚጨርሱት አይመስልም። ሰፊውና ዝርጉ ሰሃን ላይ 5 ወጠምሻ ጎረምሶችን የሚመልስ እህል ተቆልሏል። አውቶቡሱም ሳይቀር የሚመገብ ይመስል ሆቴሉ ግቢ ውስጥ ይዘውት ገብተዋል። ሰውንም እዛው ሆቴል እንዲመገብ በማመቻቸታቸው የነሱ ምግብ ሂሳብ በሆቴሉ ባለቤቶች ግብዣ ወይም እጅ መንሻ ወይም መካሻ የሚጣጣ ይሆናል። ሰጥቶ መቀበል ቁጥ ገቢ ይለዋል። ይህ አይደለም? ለጥሪ ወደ ሐዋሳ በመጓዝ ላይ ያሉት ቤተሰቦችም የቀረበላቸውን ቁርስ ቢጤ እየተጎራረሱ ያጣጥማሉ። አቤት ፍቅራቸው፣ ጨዋታቸው ካንጀታቸው ነው። አንዱ ለአንዱ የሚጎራረሱት፣ እጅ ለአፍ የሚቀባበሉት። ሦስቱም ባለትዳር በመሆናቸው 6 ሆነው ነው የተነሱት። ባሎቻቸው ብዙም ተጽዕኖ የማያሳድሩ እንዳሏቸው የሚሆኑ፣ ሐሳብ ከመሰንዘር ውጪ ውሳኔያቸው ተቀባይነት የሌለው፣ ካልተሰጣቸው አምሮታቸውን እንኳን ከግብ የማያደርሱ፣ ቁጣቸው ምክራቸው መሬት ጠብ የማይል፣ ቱፍ እያሉባቸው የሚከርሙ፣ አብሮነት ራስ ያስደፋቸው በመሆናቸው ነበር ያለማንገራገር ስራቸውን ጥለው ያለ አተካራ ጠበል ሊቀምሱ ከምስራቅ ወደ ደቡብ የተሳፈሩት። ከሂርና ኢጀበና የጀመሩ እርስ በርሳቸው ሲጫወቱ፣ አንዱ የሌላውን ሚስት ሲፈትልባት፣ ሲያጣጥል፣ ሲያንጓጥጥ፣ ሲያላግጥና ሲያሽሟጥጥባት፣ ሲስቁ፣ ሲሳሳቁ፣ ቆላውን ካዋሽ እስከ ወለንጪቲ ካቻማሊው መንገዱን እንደነገሰበት ላፍ አድርጎት ሞጆ ሲደርሱ አልሰለቻቸውም። 8 ሰዓት ሲሆን ሞጆ መስቀለኛው ላይ ወርደው ተሻገሩና ቀጥታ ሐዋሳ ሚኒባስ ያዙ። ጉዞ ወደ ደቡብ፣ የፍቅር ሐይቅ፣ ታቦር ተራራ ወዳለበት ከተማ። ጥቁር ውሃ በስቲያ ፊላደልፊያ መንደር ሲደርሱ ወደ አዲሱ አየር ማረፊያ ታጠፉና ወደ ጥሪው ቤት ከቸች። ቤቱ በአቡኤ ማህበርተኞች ከአፍ እስከ ገደፉ ጢም ብሎ ሞልቷል። የጠላ ዳቦው፣ የፍትፍቱ አይነት፣ ጠላ ጠጁና አረቄው ሳይቀር ደጁ ድረስ መዓዛው ተበትኗል። አላፊ አግዳሚውን ይጣራል። በየፊናው እልልታው፣ ጨዋታው፣ ሳቁ፣ ተረቡ፣ ወጉ፣ ማሽካካቱ፣ ምርቃት፣ ምስጋናው ሁሉ ከውጭ ይሰማል። እንግዶቹ ዘው ሲሉ ደጋሽ ያየችውን ማመን አልቻለችም። እህቶቿ ባሎቻቸውን እንደ ጥላ አስከትለው ከ500 ኪሎ ሜትር የረዘመ ተፈናጥረው መጥተዋል። ደነገጠችና እንዴ ቆለጦች ምን እግር ጣላችሁ?
ወደ በሩ እየሮጠች ተቀበለቻቸው። የአፍ ልማድ አለቃት እያለ ቆለት ካፉ አይጠፋም። ተራ በተራ እየሳሟት እንደዋዛ ኩም ማለታቸውን ሸሽገው ጠበል ቅመሱ ብለሽን በአንድነት አሉና እየተሳሳቁ መለሱላት፣ በናፍቆትም ጭምር። አቡዬ ናቸው የጠሯችሁ። እሱስ ግቡ ቆለጦች ግቡ። ዕቃቸውን እየቀረበበች ባሎቻቸውን እያቀፈች ወደ በረከተው አውዱና ማህበርተኞቹ ቀላቀለቻቸው። ጽዋው የገባ ያህል እድምተኞቹ አቀለጡት። እልልታውን፣ ሞቅታውና ቁንጣኑ የቀበተተው ሁሉ አደመቀው። እንደገቡ እህቶቼ ናቸው ባሎቻቸውን እንደ ቆለጥ አንጠልጥለው ከአዋሽ ማዶ ተሻግረው ገስግሰው መጥተው ተዋወቁልኝ አለችና ለቤቱ አስገንዝባ ወደ ጓዳዋ ዘለቀች። ቤቱ እንደገና በእልልታ ተቀወጠ። እንግዶቹም እጅ ነስተው እንደተቀመጡ በመርቲ ጣሳ ማር የላሰ ጠላ ቀረበላቸው። ወንዶቹም በኢጀበናው ላይ ጠላውን ቸለሱበት። ስለ ጣማቸው አልተግደረደሩም። እያስጨመሩ ይሄን ፍሩንዱስ በላይ በላዩ ይገለብጡታል። ሚስቶቻቸው ከመታጠቢያ ቤት ሲመለሱ ባሎቻቸው በላብ ተጠምቀው ደጋግመው እያገሱ ደረሱ። እህቶቹም ተመሳሰሉ። ጥላ በረድ ሲል ማህበርተኞቹ ጽዋውን እቅፍ አድርገው ወደ ተረኛ ቤት ሊያስገቡ ሲሸኛኙ እንግዶቹ ከመቀመጫቸው ነቅነቅም አላሉ፣ ግለዋል። ጠበልተኛው አንዱ የአቡነ ገብረ መንፈስ ቅዱስን ስዕል አድኖ፣ አንዱ መሶበ ወርቅ፣ አንዱ የጥዋውን ትንሽ ማሰሮ ባማረ ወርቀ ዘቦ ዥንጉርጉር ቀይ መዳብ የጨርቅ ልብስ እንደተሸፋፈነ እቅፍ ድግፍ አድርገው ወደ ደረታቸው አስደግፈው ሙሉ ጽዋውን ይዞ ውልቅ እንዳሉ በልልታ ሸኝታ ተመለሰች። የእህቶቿ ከነጓዛቸው አዋሽንና ቆቃን ተሻግረው መምጣታቸው ድንቅም ግርምም እንዳላት እንግዶቹን ምን አመጣችሁ ወገኖቼ? አቤት የሱ ሥራ! እሱ ነው የጠራልኝ አይደል ቆለጦች? እያንጋጠጠች እያመሰገነች ጠየቀቻቸው። እንዴት ቆለጦች ብላ ጠየቀቻት። ከመሃላቸው የመጀመሪያውን ጥሪ በእጅ ስልኳ የተቀበለችው ቀጠለችና ይኸው ደውለሽ የጠራሽን ስትላት ደንገጥ እንዳለች ሞባይሏን ተቀበለቻት። የሌሎቹም ትኩረት ተሰረቀና ምንድነው የምታወሩት አቦ ብለው በአንድ ድምፅ ጠየቁ። አፋቸው ጋንጋን መሽተት ጀምሯል። ይህን ሁሉ ረጅም መንገድ ተጉዘው ጠበል የቀመሱት ሳይጠሩ ነበር። በድርቅና እንደ ድንኳን ሰባሪ ሳይሆን ደጋቿ በፈጸመችው ጥሪ በስመ ሞክሼ ጎረቤቷ ወይዘሮ መነን ወርቅ ሞባይል ስልክ ላይ በመደወሏ ነበር እንደ ኮንቮይ ተነቃንቀው የደረሱት። በሰበቡ መምሬ ተሳቡ አሉ የድሮ ሰው። ቴሌም ምስጋና ይግባውና ኔትወርኩን ጉሙድምድ አድርጎት በየት በኩል መልሶ በመደወል እርግጠኛ ይኮናል። አልተቻለም። ይህ ተራኪ ነው። ይህ ተራኪ ነው። 3 ስንብት። የሰፈራችን ጀግና መጀመሪያ የበኩር ታላቃችን ወደ ሆነው ወንድም የቤት ነበር ሄድኩት። መኖሪያ ቤቱ ገብቼ መቼም ቤት ያፈራውን በወጉ ቀማምሰን ስናበቃ ወንድም ጋሼን ብቻውን ላናገረው እንደመጣው ጠቆም አደረኩት። ከዚያም ልጆቹንና ሚስቱን ሌላ ክፍል እንዲቆዩ አደረገና ለብቻችን ሆንን። ጉሮሮዬንም ጠረግረግ አድርጌ ልሰናበት ነው የመጣሁት ስለው ፊቱ ቅይርይር ሲል አስተዋልኩ። እንዴት? ወዴት ትሄድ? ፊቴ ጨፍገግ እንዳለ ይሰማኛል። እኔም መድረሻዬን አላወቅኩትም፣ ግን ቆርጫለሁ። ወንዝ ተሻግረህ? አይ እንጃ። የትም ይሁን የት ለምን ጉዳይ ነው የምትሄድ? በጥርጣሬ እየተመለከተኝ ነበር። ጉዳዩማ ያው ሽሽት ነው ስለው ወዲያው በንዴት ሲጨሳየውት። ከልጅነቴ ጀምሮ ይቺን ቃሌን ያውቃታል። የምሸሸው የሆነ ነገር አጥፍቼ እንደሚሆን አልተጠራጠረም። ያኔም ልጆች ፈንክቼ ሐማል ለክፌ አንዱን ረግጬ የሆነውን መንትፌ ብቻ የሆነ ጥፋት ፈጽሜ እብስ እል ስለነበር ዛሬም ምን አደረክ ደግሞ አለና ጠየቀኝ። ገና አልፈጸምኩም፣ ግን አደርገዋለሁ። እኮ ምን ልታደርግ ነው? ያኔ ብር ዘርፋለሁ ብለህ መከራዬን አሳየኸኝ፣ አለፈ እና አሁን ምን አቀደህ ኖሯል? ሰው ልገድል ስለው ፍንጥር ብሎ ከሶፋ ላይ ተነሳና እያፈጠጠብኝ ይሄም አይደረግም አለኝ። ታላቄ እንዲህ በመደንገጡ አንገቴን ደፋውና
ለዚህ ነው ልሰናበት የመጣሁት ብዬው ውሳኔንም እንደማልቀይር ነገርኩት። እንደተገተረ ወደ እኔ ተጠጋና ትሰማለህ? አታደርጉም 3 ጊዜ አንባረቀብኝ። በልቤ ጠላቴን ሳልገድል እዚሁ ሊጨርሰኝ መሰለኝና ፈራው። ለጥቂት ደቂቃዎች ዝምታ በመሃላችን ነገሰ። ቀና አላልኩም። እላይ ላይ ተጎብሯል። ተናዳጅ በመሆኑ ምናልባት ሊያጋጨኝም ይችላል። ሰማኸኝ? ለመሆኑ ማንን ነው? ለምንስ ብለህ ነው? የምትገድለው የምትለዋን ቃል ዋጥ አደረጋትና ብው እንዳለ ጮህብኝ። በረጅሙ ተነፈስኩና አታውቀውም፣ የሆነ ውሽልሽል ነው ከማለቴ ስም የለውም ብሎ አፋጠጠኝ። ስሙ ከፋለ ይባላል። አንድ ቢሮ ነው የምንሰራው። አታውቀውም? አለቃህ ነው? አይደለም፣ የአለቆች አቃጣሪ ነው። እና ምን አደረገ? ብዙ ነገር ጉርቶኛል፣ አልለቀውም። ንዴቴ ደሜን ያፈላው ጀመር። እኮ ምን ስላደረገ ለማወቅ ጓጓ። እንዴት አድርጌ ላስረዳው? ከፋለ ክፉ ነው። ፊት ለፊት የሚመጣ ሳይሆን ውስጥ ለውስጥ እንደ ሸለመጥማጥ የሚሮጥ እዛም እዚህም እየረገጠ ለአለቆች ወሬ የሚያመላልስ የሰራተኞችን ማህደር ጥላሸት የሚያስቀባ ኃላፊዎችን የሚያሳስት እንደ ኤሊ በኃላፊዎች የስልጣን ከለላ ድንጋይ ውስጥ የሚኖር ለሰራተኛ ባፉ ተስፋ እያጎረሰ ጉድጓድ የሚምስ የእድገት ማነቆ አረመኔ ነው። ይህንን እሾህ ነው ላስወግደው የቆረጥኩት። አድርቄው ከሆነልኝ ስልብ ማለት ነው። አሊያም ወህኒ ለመውረድ ቆርጬ ታጥቄያለሁ። ስለ ቤተሰቦች ታውቃለህ? ወንድም ጋቼ ጠየቀኝ። የዚሁ የአዲስ አበባ ልጅ አለመሆኑን ሰምቻለሁ። መጤ ነው እኮ። ደመላሾች ከሆኑ እንዳታስጨርሰን ሲል ከውሳኔ ወደ ኋላ ፈቀቅ እንደማል ሲያረጋግጥ ፍራቻውን ገለጸልኝ። እውነቱን ነበር። ደመላሽ ወገን ካለው መጀመሪያ የሚቀነደበው እሱ ነው። እኔስ ወንድ ልጅ የለኝም። ወይ በረሃ ለበረሃ አቋርጬ ሱዳን፣ ኬንያ፣ ጅቡቲ ይሰደዳለሁ። አለዚያም ወህኒ መንግስት ታራሚ ብሎ ይንከባከበኛል። አንድም ሐሳቤን ፈጽሞ ባይደግፈውም፣ አንድም እንዲህ ተሸማቀቄ መኖሬን ባይደግፈውም መንታ ልብ እንደሆነ እንዳሻ አለኝና ጥሎኝ ወጣ። እኔም ከቤቱ ወጣሁኝ። ቀድሜ ሳምንቱን ሙሉ ያቀድኩት በመሆኑ ገሰገስኩ ወደ ታናሽ እህቴ ቤት። እንደደረስኩ የግቢው በር ደውል አንጫረርኩት። ውሻው ጩኸቱን ያለማቋረጥ ጀመረው። የታሰረው ውሻ ሲጮህብኝ በጣም ነው የሚበሽቀው። መታሰሩን እያወቀ መፎከሩ ብግን ያደርገኛል። አንድ ቀን ሳይታሰር ግቢ ውስጥ ተገናኝተን ነበር። ፈሪ በመሆኑ ሮጦ ወደ ቤቱ ነው የሸመጠጠው። ጆሮዬን እያደነቆረው ታግሼ በሩ እስኪከፈትልኝ ቆየው። ገባው። እሷ መሰሪ ብትሆንም ቢያንስ መሰናበት አለብኝ ብዬ አላስቆም አላስቀምጥ ያለኝን ነገርኳት። ልጅ ሆኜ የሚሞት እያለ የማይሞት ይሞታል ብላ የህይወቴን ቅስም እንቅጭ ያደረገችብኝ ስለሆነች ለኔ ብዙም እንደማትጨነቅ ይገባኛል። ቢሆንም ዘርዝሬ ነገርኳት። በእኔ ቤት የወንድምነቴን መወጣቴ ነበር። ምክር እንኳን ልትለግሰኝ አልዳዳትም። እንዲያውም ሁሉም የራሱን ኑሮ ነው የሚኖረው፣ እንዲህ ነው የምልህ የለም። አንተ በዚህ እድሜህ ብዙ ነገሮችን ማገናዘብ ሲጠበቅብህ የምታደርገው ከሆነ እዚህ ድረስ መተህ ስለነገርከኝ አመሰግናለሁ። በበኩላችን የምንችለው ጥንቃቄ እናደርጋለን። በአገራችን ደም መመለስ እንደሆነ ጊዜው አልፎበታል። ጥቁር ደም ቀርቷል። እድሜ ለኮሚኒቲ ፖሊሲንግ። ራስህን ችለህ ያሻህን ማድረግ ትችላለህ። እኛም አንተን በመምከር ጊዜያችንን አናጠፋም። ልጆቻችንን የምንመክርበት ጊዜ እንኳን እያጠረን ነው። ሕይወት በራሷ ሩጫ ሆናብናለች። ምሬቷን በለበጣ ወረደችብኝ። ከቤቷ ስወጣ በልቤ ደስ አለኝ። እንደ ወንድም ጋሼ ጥያቄ አላበዛችብኝ። እንዲያውም ተደፋፈርኩኝ። ያስታጠቀችኝ ያህልም ተሰማኝ። ያንን ከፋለ መግቢያ መውጫውን አጥንቼ ጨርሻለሁ። የሰው እስስት ሆኖ የተሳተ መረጃ ለበላይ አለቆች እያቀረበ ያሻውን ለእድገት እያመቻቸ የጠላውን የውድድር ማመልከቻ እየቀዳደደ እየደበቀና ወደ ቅርጫት እየወረወረ ዘላለም እኩይ ምግባሩን በቀላጤ አፉ መርዝ እየለወሰ
ዘላለም ሳይታወቅበት የሚኖር መስሎት ነበር። ነገር ግን በሚስጥር ድርጊቱን ለጊዜው ለቀረቡትና ለተባበሩት ለመሰሎቹ እንደ ጀብዱ እያወራላቸው መልሰው ወሬውን እንደሚበትኑለትና ወጥመድ እንደሚከቱት መረዳት ተስኖት እጄ ላይ ወድቋል። ወንድ አልገጠመውም ነበር፣ ተገጣጠምን። ዶሮን ሲያታልሏ እንዲሉ ባለጉዳዮችን ከመቀመጫው ተነስቶ በአክብሮትና በፈገግታ እየተቀበለ አይሰጡ ተስፋ እየሞላ ወጣ ሲሉ ጥርሱን እንደሚነክሰው የበላዮቹም መረጃ ስለሚለቃቅምላቸው ዋለም አደረም ይህን እናደርግልሃለን ትንሽ ታገስ ብለው እየደለሉት በ40 ዓመት ዕድሜው ቁና ሙሉ ጥፋትና ክፋት እየሰፈረና እየፈጸመ የእውር ድንበሩን እንዲንቀሳቀስ ያደርጉታል። በሰው መቃብር በሰው ስቃይ ላይ የግሉን የእድገት አበባ በተስፋ ሰክቶ የተድላ ሕይወቱን ሊቀጭ ይንከላወሳል። ሲቀጥልም መወፈሩን ጌጥ አድርጎታል። በራሱ መተማመንና በፈጣሪው መመካቱን ትውት አድርጎ ገና ለገና ከረሜላ እንዳላሱት ሕፃን ለአለቃ እንዳጎበደደ እንደ ደላላ እንደተላላከ ግለሰብ እንዳመለከ ሰው ጤፉ ሆኖ እንደተጠላ አካሉ ብቻ እየተወዛወዘ ራሱን እያቃለለ መኖሩ ለሱ ለጊዜው የተመቸ ቢመስለውም እንደ ሸክላ እንክሽክሽ እንደ ቀራ ስንጥቅጥቅ ያለ ስብዕናውን ማየቱ ባይከብደኝም እንዲህ ለወገኑ እንቅፋትነቱ ግን በፍጹም ከኢትዮጵያዊነት ባህሪ ውጪ በመሆኑ ለኔ ብቻ ስል ሳይሆን እንደ ዜግነቴ የማልቀበለው ነው። ይህም ሆኖ ታዲያ ግንኙነቴን ልል ማድረግ እንደማይገባኝ ያውቃለሁ። ሳልርቀው ጥርሱንና ፈገግታውን እያሳየ ከመቀመጫው ተነስቶ እንደተቀበለኝና ባለቆቹ አስፈራርቶ እንደደለለኝ ምን የሞኝ ነው። እንዳላወቀሁኝ ይጨርሰዋለሁ። እንደሱ ምላሴን ተጠቅሜ በባለስልጣኖች ማስቆርቆዝ ሳይሆን ፊት ለፊት የአንዴና የመጨረሻ ድርጊት ጥንቅቅ በቃ። በዛው ዕለት መንትያ ወንድሜ ልሰናበተው ሲሄድ መንገዱ አልጋ ባልጋ ነበር። ዝርዝር አድርጌ ነግሬው ሳበቃ ለምን አላግዝህም ነበር ያለኝ። ስሜታችን አንድ መሆኑ አስደነቀኝ። እሱ ቀድሞኝ ትዳር ይዞ የአንድ ልጅ አባት ሆኖ ለልጁ አለመሳሳቱ ገረመኝ። እንዲያውም ይህን አይነቱ ውሻ ወኔ ቢስ ለምን እንደተፈጠረ ያልገባው ከሃዲ ጾታውን እንኳን በውል ያለየ ያለጠፈለት ስም ያልመረገበት ተቀጽላ አልነበረም። እሱም ቢሆን ከሚሰራበት ቦታ እንደኔው አሽቃባጭ ሳይገጥመው አልቀረም። ሔዋን አለቃ ሲኖራቸው ለሷ የሚያሽቃብጥ ወሬ ቱስ የሚል ቶስቷሳ በሷ የሚመካ ነገ ተነገ ወዲያ እሾመሃለው እያለች ፈሱን የምታስረጨው እንደ ዝሆን ገዝፎ እንደ ዝሆን የሚያስብ ከበታቹ ሰው ያደገ እንደሆነ የሚያኮርፍ እንዳለችው የሚሆን ከሷ በታች ከሱ በላይ የሆኑ ሹማምንቶችን የመናቅ አባዜ የተጠናወተው የሥራ ሰዓት የማያከብር እሷ ካለች አርፍዶ የሚገባና ቀድሞ የሚወጣ ከሌለች የተገላቢጦች ኩምሽሽ የሚል እሷን ለሚቀርቡ ለሰላምታ ለጥ የሚል ለሌሎቹ ቅሌቱን የሚገልጥ አመለ ገረድ አሽሙረኛ በሽቃጣ የሚለፈልፍ አርፎ ቦታው የማይቀመጥ አጉራ ዘለል ጋጣውጥ ቀናተኛ ጭንቀታም ለማይመለከተው ጉዳይ እንደ እርጎ ዝንብ ጥልቅ የሚል ቅብጥብጥ ስግብግብ ከመሆኑ የተነሳ የሚመጥነውን ነገር የማይለይ ለትንሽ ትልቁ ራሱን የሚያስቀድም የሚሻማ ስስታም ለከት የለሽ የወረደ ኮርማ ሆኖበታል። እኔ ደግሞ የሰጋሁት በመልክና በቁመና አንድ በአፈጣጠራችንም ልዩነት የሌለን በመሆኑ እኔ በፈጸምኩት ወንጀል እሱን ገቢ እንዳያደርጉት ነበር። ያም ሆነ ይህ አቋማችን አንድ መሆኑ ሁሌም ይገርመኛል። ህንድ አገር ካልካታ ከተማ ደወልኩ። ለከፍተኛ ትምህርት የከተመችው እህቴ ዘንድ ናማስቴ ባያ በናፍቆት ተጠብቀው ነበር መደወሌ። ነመስቴ ቤቲ ደግሜ ሰላምታ ሰጠዋት። ኪያ ባቴ ስትለኝ ደንገጥ ማለቷን ተረድቻለሁ። ኩሽ ነሂ ሜሬ ቤቴ ተረጋጋችና ባለፈው ስለጀመርኩላት ሐሳብ እንድቀጥልላት ተማጸነች። የስልኩ ሂሳብ ሳያልቅ ልዘረዝርላት ባስብም የደወልኩበትን ምክንያት ላስቀድምላት ስንደረደር ገታች። ጠባዩዋ ምንችክ ያለ በመሆኑ አዲሱን የስንብት ጉዳይን እንዳዘገየው አስገደደችኝ። ገባሁላት። ከዚህ ቀደም የሀገራችን ህዝቦች እንዴት ከድህነት ይወጣሉ እያልን መወያየት ስለጀመርንበት ሐሳብ ቀጠልኩላት። የኔ ትኩረት በእርዳታ ስለሚገኘው የገንዘብ መጠን ላይ ነበር ትኩረት ያደረኩት።
ለተወካዮች ምክር ቤት ከሚቀርቡ ተደጋጋሚ ሪፖርቶች አገራችን የምትሰበስበው የእርዳታ መጠን 10 እና ከዚያም በላይ አጠፌታ ያለው ሚሊዮን ዶላሮች ነው። በዚህ ስሌት የህዝባችን ቁጥር 100 ሚሊዮን እንኳን ቢሆን ከቢሊዮን ዶላሮች የናረ እርዳታ በአመት ታገኛለች። ታዲያ መንግስት እንደምንም ጥርሱን ነክሶ 100 ሚሊዮን ዶላር ለእያንዳንዱ ዜጋ ቢያከፋፍል 1 ሚሊዮን ዶላር ለእያንዳንዳችን ደረሰን ማለት ነው። ሰፋ ያለ ቤተሰብ ብዛት ያለው በቤተሰብ እስከ 10 ሚሊዮን ይደርሰዋል። ይህ እደላ ታዲያ በየዓመቱ መጀመሪያ ለአንድ ጊዜ ብቻ ቢካሄድና ህዝቡ ቢንቀሳቀስ ድህነትን እስከ ወዲያኛው ደህና ሰንብች ማለት ይቻላል አይደለም? መንግስትም ቢሆን የአገር ውስጥ ገቢና ሌሎችንም ገቢዎቹን በማጠናከር ልማት ያጣድፋል ማለት አይደለም? ይሄ ነበር እምነቴ፣ ምኞቴና ስልጣኑ ቢኖረኝ የምተገብረው። በመስመር ላይ መኖሯን ለማረጋገጥ አልኳት። ሳምጄ በያ ቦሎያ ስትለኝ እየመዘገበች መሆኗን ተረዳው። ቀጠልኩና እኔ ለአገሬ ብዬ ነው ይህንን ዘዴ የቀየስኩት። ሰነዱን ለህንዶቹ ሰተሽ የዓለምን እርዳታ ጠቅልለው እንዳይወስዱትና ጠብታ ልገሳ እንዳታሳጭን አደራ ሰጠዋት። በአገር ቀልድ የለማ። ሃሎ ቤቲ ፕሮሚስ ሜሬ በያ ፕሮሚስ ቃል ገባችልኝና ወደ ደወልኩበት ጉዳይ ዘልዬ ገባው። ጥንቅቅ አድርጌ ያወራኋት። በቅጡ አዳምጣኝ ስታበቃ እዚህ እኮ ኖርማል ነው፣ ሰው ለራሱ ብቻ ሳይሆን ለወገኖቹ ለአገሩ ሲል የሚያደርገው ነው። ይገርምሃል፣ ዓላማውን አይቶና ተረድቶ ደግሞ ለሌላው የሚበጅ ከሆነ ህብረተሰቡ ይደግፈዋል፣ ቢታሰርም ያስፈተዋል፣ ቢያመልጥም መንገድ እየከፈተለት ይደብቀዋል። ዋናው ነገር ምንድነው መሰለ? መስዋዕት የምትሆነው ስለ እውነት መሆኑን ደጋግመ ከላልሰህ እርግጠኛ መሆንህ ላይ ነው። በተረፈ ይሄ የተለመደ ነው፣ ግን ሰውየው ሆን ብሎ ማድረጉን እርግጠኛ ሁን። የማይተው መሆኑን መተማመኛ ሊኖርህ ይገባል። እርግጠኛና መተማመኛ ያዝ። የምልህ ምስክር መደርደሩ ሳይሆን ለህሊና ዋስትና ኋላ ለጸጸት እንዳይዳርግህ መጠንቀቅ አትዘንጋ ማለቴ ነው እያለች ሳለች የመኪና ጥሩምባ ተሰማኝና ወዲያውኑ ባይ እያለች ስልኩን ጆሬ ላይ ጠረቀመችው። አብሮ አደግ ጓደኛዬ የቀረችኝ። የምሰናበታት ደግሞ አልጋ ላይ እንዲሆን ወሰንኩ። ተበላ፣ ተጠጣ፣ ተሳመ፣ ታቀፈ። ዓለሜን የቀጨው ያህል ላብ በላብ ተዘፍቄ ስታገኘኝ ተደናገጠችና ምን ሆነሃል ሆዴ ብላ ጠየቀችኝ። ከጫፍ እስከ ጫፍ አተትኩላት። ክው ድንግጥ ብላ ዝም ብዬም አላይህም፣ እኔ የሆነ ነገር አደርጋለሁ። ምንም ይሁን ምን እኔ አንተን ማጣት የለብኝም። የማንም ኩታራና ሾካካ አጫፋሪ በሚያጨናብረው አንተን ማጣት የለብኝም። እኔ ብቻ ሳልሆን ሌሎችም አንተን ማጣት የለባቸው። ማድረግ የሚገባኝን አደርጋለሁ ብላ ስትናገር እንዲህ ስትዋከብ ስትጣደፍና በግን ስትል አይቻት አላውቅም። ቱር ብላ ጠላኝ ወጣች። ይህ ተራኪ ነው። ይህ ተራኪ ነው። 4 አባወራው ሀ አንቶናቺ ሁሌ ሰልፍ ላይ አተኩሮ የሚመለከተው ሶስናን ነው። እሷም ነጋ ጠባ አይሆንላትም። የሰልፍ ሰዓት ሲደርስ ነገር ሁሉ ይጠፋባታል። ተማሪው ኮፍያውን ሻሹን ሲደብቅ ትደናገጥና ትረሳዋለች። የሰልፍ መሪው ተንደርድሮ ይመጣና ከላዩ ላይ በልምጭ ያረግፍባታል ሻሿን። ይሄኔ ከንዴቷ ጋር ተዳምሮ ኪንኪ ጸጉሯ እንዳልተበጠረ እንዳልተቀባባ ሁሉ ጭፍርር ይልና ኔግሮ የኩናማ ወይም ኑዌር ደርደራ ያስመስላታል። ብሽቅ እንዳለሽ ክፍል ትገባለች። ተማሪዎቹም ያላግጡባታል፣ ይሞላፈጡባታል። ተሰዳድባ ተመነጫጭቃ ተተፋፍታ ሳይወጣላት የአካባቢ ሳይንስ መምህር ትገባለች። እንዲህ ሆና በዚህ ክፍለ ጊዜ ስለማትማር ትባረራለች። ቅር እያላት ወደ ቤት መመረሽ። መጭ ምን ታድርገው? ተፈጥሮ የለገሰቻትን በጸጋ ከመቀበል ውጪ አማራጭ የለም።
ቤት ሹካ እያጋለች ወስፌ እያሞቀች ሞክራለች። ከደቂቃዎች የዘለለ ስላሴ ሊሰጣት አልቻለም። ኪንኪ የኩኩዩ ጸጉሯን ምን ታደርገው? ደመ መራርነት ተሰማትና ውሎ ሁሉ ምርር እያላት ትምህርቷን ልታቋርጥ ዳርዳራለች። ተያያዘችውና ለመደችው። ስትፎርፍ፣ ስትቀር፣ ፈተና ሲያመልጣት፣ ስትደጋግም ትምህርት ቤት መዋልን ከናካቴው ጠላችው። ስራ ፈልጋ ማታ ማታ ልትማር ከራሷ ጋር ተማከረችና ደላላ ዘንድ ሄደች የግንባሯን ፍለጋ። ዳቦ መጋገሪያ ቤት ሊጥ ማብኳት ስራ ተገኘላት። ስራው ሌሊት ነው የሚሰራው። ጀመረችው። ይዛጭቼ የአባሻንቆ ልጅ ቀን ቀን ቤቷ እየዋለች ማታ ትምህርት እየተማረች ስትመለስ ለተዘጋጀው ፍም ሊጥ በእግሮቿ እየረገጠች በህሌ መጫወት ስራ። ሲብላላና ለመጋገር ሲደርስ እረፍት ማድረግ። ተለክቶ ተድቦልቡሎ ሲያልቅ ደግሞ እግሯን ትታጠብና ሲሚንቶ ላይ የተቆለለው ዱቄት ውስጥ ገብታ ለምርጊት እንደሚዘጋጅ ጭቃ እየረገጠች ማላወስ፣ ማሸት፣ መዳጥ፣ ማላቆጥ፣ ማዳረስ። ትምህርት ቤት የሚያንጓጥጧትን ተማሪና መምህራንን እያሰበች ዱቄቱን ከውሃ እየደባለቀች በእልህ ድፍጥጥ ማድረግ ዕለታዊ ስራዋ ሆነ። አንቶናቺ ዳቦ ቤትን ቀስ በቀስ ተላመደችው። ባለቤቱ አንቶናቺ ብዙም የስራውን ሂደት አይከታተልም። ትኩረቱ የምርቱን ጥራት ከገበያ ቦታ እየዞረ መከታተልና መረጃ በመሰብሰብ ነው የሚያምነው። አልፎ አልፎ ብቻ ብቅልና ሰራተኞች በአግባቡ እየሰሩ መሆኑንና በአግባቡ ግብአቶችን የሚጠቀሙ መሆናቸውን እየሾፈ ይቃኛል። ሊጥ ማዘጋጀት ስራው አድካሚና ጊዜ የሚያባክን መሆኑ በጣም ያስገርመዋል። ለማቃለል ብዙ አሰላሰለና እንደ ኮንክሪት መለወሻ በእጅ የሚሰራ ማብኪያ በራሱ ፈጠራ ዲዛይኑን ሰርቶ ለቀጥቃጮች ቢሰጣቸውም ቶሎ አምርተው ሊያስረክቡት ባለመቻላቸው ሁሌ ያዝናል። ምንም ባይፈይድም ቅሉ አንዳንዴ ለመዝናናት ሲፈልግ ብቅ ይልና አቦካኩን ይከታተላል። አንድ ቀን ታዲያ ሶስና እንደዋዛ ጨዋታ በሚመስል ሁኔታ እየጨፈረች ስታቦካ ደረሰ። ትክ ብሎ ተመለከታት። ሻንቅላ ነገር መሆኗን አስተዋለ። ስትሰራ ሰፋ ያለ ቁምጣዋን ብሽሽቷ ድረስ ሸምልላው ስለነበረ ገላዋ ሁለት አይነት ቀለም እንዳለው ቃኘ። ተጠጋና በፈገግታ ሰላም እያለ ስለ ስራው እየጠየቀ ተጠጋት። እሷም ጎሽታ በመስማቷ ደስ እያላት ማሸቷን እየተከታተላት መስሏት ፈንደቅ እንዳለች ቀጠለች። እሱ ግን አፍጥጦ የሚያየው የእሷን ግልጽ አካል ነበር። የተዳፈነ ፍም የመሰለው ጭንና ባቷን አይኑን ተክሎ ይመለከታል። ወዲያው ስራ ስትጨርስ ሊያነጋግራት እንደሚፈልግ አሳወቃትና ወጣ። በዛኑ ቅስፈት ጋጋሪውን ጠርቶ ዛሬ ልዩ ትዕዛዝ ስላለ በየዕለቱ የሚመረተውን እጥፍ ተጨምሮ እንዲጋገር መመሪያ ሰጥቶና ሰራተኞቹንም ቦነስ ስለሚከፍል በጧት ወደ ቤታቸው ከመሄዳቸው በፊት እንዲያቀርብላቸው ተናግሮ ወደ ቤቱ አመራ። ለከርሞም ቢሆን ልዩ ትዕዛዝ ካለ አንቶናቺ ትርፍ ሰዓት ለሰሩት ሁሉ ከትርፉ ያካፍላል። በዚህም ተወዳጅ ነው። ሰራተኞቹንም በእንክብካቤ ስለሚይዝ ደጋፊው ብዙ ነው። ምንም ቢናገር ተደማጭነቱ ከፍ ያለ ነው። ሆኖም ግን የዛሬው ትዕዛዝ ያነጣጠረው ሶስና የአባሻንቆ ልጅ ላይ ነበር። ከድካም ጋር እንቅልፍ አጃጅሏታል። በዚህ ደግሞ አባወራው በጥያቄ አጣድፋታል። ከፊት ለፊቷ በቀይ ብርጭቆ ጢም ብሎ የተቀዳላት አክሱማይት ወይን ጥዑም መዓዛውን ልትቆጣጠረው አልቻለችም። አንቶናቺም ፈገግታው ማርኳታል። አበሻ ያጣጣላትን ያንጓጠጣትን ሶላቶ እቅፍ ሊያደርጋት መከጀሉ አሸነፋትና የልብ ውርር እንዳደረጋት የተጋበዘችውን አንስታ በደመነፍስ ጨለጠችው። ከመቅስፈትም ሳቅ አላት። ግልጅጅ ማለት ጀመረችና ከመቀመጫው ተነስቶ 4 ጣቶቹን ሲሰጣት አላመነታችም። ብድግ አለች። እንቅልፍ እንደጣለው ልጅ ከዳሌዋና ከብብቶቿ ሰቅሰቅ አድርጎ 2 ክንዶቹ ላይ አንቀርቅቦ ወሰዳት። ጊዜው ነጎደ። ሁሉ ለበጎ ሆነ። ራስ እግርን ያዛል እንዲሉ እነ ጁሴፔን ማርኮንንና ዱብ አደረገችለት። ዋህ ያ ትምህርቷን ያለ እንቅፋት ብታስኬደው ኖሮ አሁን ያለችበት የመቤትነት የባለጸጋነት ህይወት ውስጥ አትንፈላሰፍበትም ነበር። ዛሬ ባለ ሀብት ሆናለች። እድሜ ለነዚያ ሲያባሯት፣ ሲያንጓጥጧት፣
ሲያሽሟጥጡባት ለነበሩት ማህበረሰብ አዱኛ